ስለዚህ አህሉ ሱና የተባሉበት ምክንያት ለተመስኩህም ቢሱና ሱናን አጥብቀው ስለያዙ አህሉ ሱና ተባሉ። ወልጀማዓ ያለው የተጨመረው ደግሞ ቢዋዊል ዐጥፍ ወልኢጅቲማዕህም ዐለይሃ በሱና ላይ ስለተሰባሰቡ ዳዕዋቸው ወደ ሱና ስለሆነ ተጥቢቃቸው ሱናን ስለሆነ ወላ ሙዋላት ሙዓዳታቸው ወላ በራአቸው على السنة ስለሆነ አህሉ ሱና ወልጀማዓ የሚለው ስም የተሰጣቸው ለዚህ ነው። የሚያንቦጫርቁ እኮ አሉ ያስሩን ያበላሉ هو الذي هو سماكم المسلمين من قبل وفي هذا إلى كلمة حق نريد بها ماذا الباطل واجبروا قبلنا يا شباب أهل السنة والجماعة لمبال ينسم بلوم السلفية لمبال واقعوا من أرقواتشو نويالنا أسكتنا نا بدعا ما يدل سنة نو جماعة نو سلف نو ودزا نسبق أهل السنة والجماعة مكناياتهم فتوحات منامن يبزا سيد أحد النبوة ويرات أسمتا بزو جماعة مسلموچنن ይሉናል ይላሉ ተግባራቸው ሲታይስ ያስቸግራል። ለዛ ለመመየዝ አህሉ ሱነቲ ወልጀማዓ አህሉ ሱናም ብዙ ኢጥላቅ እንዳለው ኢጥላቃቶች አሳልፈናል። እንግዲህ አህሉ ሱና ዝጃን ጥላ ውስጥ የሚገቡ ይኖራሉ ብለናል። በኋላ ደግሞ ትንሽ ተምሂስ ሲደረግ ምንም ይሉም አሉ ወጣ የሚሉ ደግሞ አሉ። على كل أهل السنة والجماعة የተባሉበት አህሉ ሱና ወልጀማዓ ማለት እነማን ናቸው? መልሱን አግኝተናል። አጥብቀን መያዝ ነው ለመተግበር። ለምን አህሉ ሱና ተባሉ? لتمسكهم بالسنة. ولماذا سموا بأهل والجماعة؟ لاجتماعهم على السنة عليها ማለት على السنة የሚያሰባስባቸው ነገር ሱና ነው እንጂ አንተ ዘርህ ስለሆነ አንተ በስራ ስለተገናኘ በከለር በመናምን ስለተገናኘ አገርህ አንድ ስለሆነ አይደለም። እሱም አለ እንሱሪያ ተዓሱብ ካልመጣበት ናም እሱም አለ። ግን የሚያሰባስባቸው ነገር ምንድነው? አንድ ያረጋቸው ሱና። ይህ ስለሆነ አህሉ ሱና ወልጀማዓ የተባሉት ለዛ ነው።